በስደት ላላችሁ እህቶቼ ጤናችሁንና አእምሯችሁን ለመጠበቅ 5 ወሳኝ ምክሮች። እንኳን ወደ ሰንሰል ቲዩብ በሰላም መጣችሁ። ዛሬ ይህ ቪዲዮ የተዘጋጀው በልዩ ሁኔታ በስደት በአረብ ሀገርና በተለያዩ የዓለም ክፍሎች ለፍታችሁ ቤተሰብ ለምታስተዳድሩ ብርቱ እህቶቼ ነው። ድካማችሁን፣ ናፍቆታችሁንና የውስጥ ህመማችሁን ማንም ባያየውም ፈጣሪ ያያል። ዛሬ ግን ለፍታችሁ በጤና ወደ ሀገራችሁ እንድትገቡ አእምሯችሁና አካላችሁ ሳይጎዳ የምታልፉበትን ጥቂት ምክሮች ላካፍላችሁ ፈልጋለሁ። አንደኛ፣ ጤናሽን ችላ አትበይ። ስራው እንደማያልቅ ታውቂዋለሽ፣ ነገር ግን አንቺ ከወደቅሽ ስራውም ቆሞ አይቆምም። በስደት የምትኖሩ እህቶቼ በብዛት የጀርባ ህመም፣ የኩላሊት ህመም፣ ከውሃ እጥረትና የድካም ስሜት ያጠቃቸዋል። የቱንም ያህል ስራ ቢበዛ ውሃ መጠጣት አትዘንጊ። ቆመሽ የምትሰሪ ከሆነ ለጀርባሽ እረፍት ስጪ። ህመም ሲሰማሽ ይለቀኛል ብለሽ አትቆይ። ባለቤትሽን ማዳምን በግልጽ ንገሪያት። አንቺ ጤና ስትሆኚ ነው ቤተሰብሽን መርዳት የምትችዩ። ሁለተኛ፣ የገንዘብ አያያዝና ለራስሽ መኖር። የሚላከውን ብር ቤተሰብ ቤት ሰርቶበት ልብስ ገዝቶበት አልቆ አንቺ ግን ባዶ እጅሽን የምትቀሪበት ጊዜ አለ። ቤተሰብሽን መርዳትሽ መልካም ቢሆንም ለራስሽም የወደፊት ህይወት የሚሆን ነገር ማስቀመጥ አለብሽ። የምታገኘውን ገንዘብ ለ3 ከፋዩ። አንዱ ለቤተሰብ፣ አንዱ ለወደፊት ጥሪትሽ ወይም ቁጠባ፣ አንዱ ደግሞ ለራስሽ ፍላጎቶች። ራስሽን አጨክኝበት። አልፎ አልፎ ለራስሽ ደስ የሚልሽ ነገር አድርጊ። ሶስተኛ፣ የአእምሮ ጤናና የብቸኝነት ስሜት። ብቸኝነት፣ የሰው ሀገር ናፍቆትና አንዳንዴም የሚደርሱባቸው ጫናዎች ለአእምሮ ድካም ወይም ዲፕሬሽን ሊዳርጉ ይችላሉ። ስልካችሁን ስታነሱ ቤተሰብ ሁሌም ብር ላክልን ብቻ የሚል ከሆነ ደግሞ ህመሙ ይከብዳል። አእምሮሽን በሀሳብ አታስጨንቂ። በትርፍ ጊዜሽ መንፈሳዊ ትምህርቶችን ስሚ፣ የሚያዝናኑ ቪዲዮዎችን እይ። ለቤተሰብሽ እኔም ደክሞኛል ብለሽ በግልጽ የመናገር መብት እንዳለሽ አትዘንጊ። ስሜትሽን የምታዋዩ ታማኝ ጓደኛ ይኖርሽ። አራተኛ፣ የፀጉርና የቆዳ እንክብካቤ በቤት ውስጥ። በዛ ሙቀትና ስራ ውስጥ ቆዳችሁ ሊደርቅ፣ ፀጉራችሁ ሊሰባበር ይችላል። ራሳችሁን ስትጥሉ ደግሞ የመርበትበትና የማዘን ስሜት ይመጣል። ኩሽና ውስጥ ባሉ ነገሮች ራሳችሁን ጠብቁ። እሬት ካለ ቆዳችሁን ቀቡት። ዝንጅብልና ቅርንፉድ አፍልታችሁ ፀጉራችሁን ተንከባከቡ። ራስሽን ስታሳምሪ መንፈስሽ ይታደሳል። እህቶቼ፣ ዛሬ የምታልፉበት መንገድ ከባድ ቢሆንም ነገ ታሪክ ይሆናል። ጠንካራ መሆን ማለት ራስን እየጎዱ መስራት ማለት አይደለም። ጤናችሁን ጠብቁ፣ ራሳችሁን ውደዱ። ሁላችሁም በጤና ለሀገራችሁ ያብቃችሁ። ይህ ቪዲዮ እንዲደርሳቸው የምትፈልጓቸው እህቶች ካሉ ሼር አድርጉላቸው። ሰንሰል ቲዩብ ሁሌም ከእናንተ ጋር ነው።